ውዴ ወይ ብራኒ ምን ነው ዛሬ መሳመረስ አስጠላው እንዴ? ወይ የኔ ብራን በጣም ይቅርታ ለስራው አዲስ ስለሆንኩኝ ፍጄ ችግር እንዳልፈጥር ብዬ። ደሞ አደራ ከማንም ጋር እንዳትጣላሽ። ካንተ ውጭ ማንም የለኝም። የኔ እናት ከማንም ጋር ልጣላ አንገቴን ደፍቼ ነው እሺ ምሰር። ስለ ዘውዱ ሰምቻለሁ። በጣም ጨካኝ ሰው ነው። ተናኮሉ እንኳን ንቀለፈው እሺ። እሺ እኔ ብራን አምላኪ ሆይ ባኔን ጠብቅልኝ። ሁሉም ነገር በጥሩ ሁኔታ እየሄደ ነው። በጣም ጥሩ። አዎ አለቃ፣ በዚህ ከቀጠልን በአጭር ጊዜ ውስጥ የሀብት ማማ ልንወጣ። በዚህ ከቀጠልን በአጭር ጊዜ ውስጥ ሻንካን ሙሉ በሙሉ በእጃችን እናስገባለን። አዳዲስ ሰራተኞችን መከታተል እንዳትረሱ። አይናችሁን በጭራሽ ከነሱ ላይ እንዳትነቁ። ሰላም ወንድም፣ ለስራው አዲስ ነኝ። ማስቸገር ካልሆነብኝ አብሬ ለስራ በዛው ስለ ስራው ታስለምደኛል። አረ ችግር የለውም ናግባ። ዳጊያ ኡመት ሻኪሶ ሁንዲ አከም ቡልተን ኤርጋን ቡልቻ ዘውዱ ብራሲኒ ዱፌ ጅራ ሆጂን ኬሰዋን ነገመቺሴፍ ጂአ በውራ ጀልቀቤ ሚንዳን ሲኒ ደበለሜ ጅራ። ምን ማለት ነው? ካለቃ ዘውዱ የመጣ ትዕዛዝ ነው። በስራችሁ እያስደስታችሁኝ ስለሆነ ከቀጣይ ወር ጀምሮ ደሞዝ ጭማሪ አደርጋለሁ ነው ያለው። ቆይ ዘውዱ ማን ነው? ይታያል እዛ ጋር ያለው በጣም ጨካኝ ሰው ነው። የሚወደው ነገር ቢኖር ብርና ሴት ነው። ለነዚህ ነገር ሲል ብቻ ሊገል ይችላል። ሴተኛ ዳሪ ልታገባ ነው? አራት ጩሂ አትጩሂ። ታዲያ የምታፍርባት ከሆነ ለምን ታስተዋውቀኛለህ? አላፍርባት። ባለፈ ማንነቷ በየቦታው ክብሯን ዝቅ እንድታረጊው አልፈልግም። እንዴት ናችሁ? ሰላም። እናት ቆየሽ እኮ ቦታው ጠፍቶብሽ ነው? በጣም የሚወድሽ እህቱ እንደሆንሽ አውቃለሁ። ሰሚኛለሽ? እኛ በዘራችን እንኳን ሴተኛ ዳሪ ድህነት እንኳን አይተናናቅም። ስለዚህ አንቀበልሽም። እኔ ከተቀበልኳት እናንተ ማመን ለምንድን ነው የከበዳችሁ? የቡና ቤት ሴት በቃሽ። ማንም ሰው እዛ ወዶ አይደለም እሺ የሚገኘው። ያ ያለፈ ታሪኬ ነው። ዛሬ ግን በራሴ ድካምና ጥረት የቆምኩ ሴት ነኝ። ሰውን በትናንት መለካት ቀላል ነው። በዛሬው ማንነቱ መለካት ግን ትልቅ ልብ ያላቸው ሰዎች ባህሪ ነው። እኔ ያለፈውን አልክድም፣ ነገር ግን ዛሬ በዛ አልኖርም። እኔ ያለፈ ማንነቴን ድል አድርጌ እዚህ ደርሻለሁ። በትናንት ውስጥ ያለሽው አንቺ ነሽ። እኔ ግን ዛሬ ወደፊት ተራምጃለሁ። መቀበል ያለ መቀበል ያንቺ ፋንታ ነው።